በኢትዮጵያ ከ50 ዓመት የበለጠ ታሪክ ያላቸው የቁጠባና ብድር ህብረት ሥራ ማህበራት ዜጎችን የመቆጠብ ልምድ በማሳደግ በተለይም ለስራ ዕድል ፈጠራ፣ ለአነስተኛ ኢንቨስትመንት መበረታታትና ለግብርና ትራንስፎርሜሽን ከፍተኛ ሚና እየተጫወቱ ይገኛሉ። ከ60 እስከ 70% የሚሆን ለትራንስፖርቴሽን ነው ብድር የምናቀርበው። ትራንስፖርቴሽን ማለት ለፐብሊክ ትራንስፖርት አይነት እንትኖች አሉ። ፕላስ ደግሞ እንደዚሁ በራይድ የሚሰሩ መኪኖች አሉ ማለት ነው። ስለዚህ ኦልሞስት ከ60 እስከ 70% የሚሆነው ብድር በትልልቅ ትራኮች፣ ሲኖ ትራኮች፣ ጅቡቲ የሚያንቀሳቅሱ መኪኖች ሊሆን ይችላሉ፣ ራይዶች፣ የከተማ ውስጥ ሚኒባሶች። ስለዚህ በዚሁ የተሰማራ አባል ነው ያለን። ቀሪው ደግሞ ማኑፋክቸሪንግ ሎን አሉ። ለተለያዩ ማሽነሪ ብድሮች እንሰጣለን። የግብርና የተለያዩ ከግብርና ጋር የተገናኙ ትራክተሮች እናቀርባለን። እንዲሁ ደግሞ ከማይኒንግ ጋር የተገናኙት ከኮንስትራክሽን ጋር የተገናኙት ኤክስካቫተር ሊሆን ይችላል፣ ዶዘር፣ ቡልዶዘር የመሳሰሉትን እነዚህን እናቀርባለን። ሀገር ውስጥ ቁጠባን በማሳደግ ረገድ በጣም ከፍተኛ የሆነ አቅም አላቸው እነዚህ ሳኮዎች። እንግዲህ ቁጠባ ቀላል አይደለም። በተለይ ካፒታል ሞቢላይዝ ማድረግ በጣም በተለይ አንዳንድ ገንዘቦች በተደራጀ መንገድ በማይደርሱበት ቦታ ላይ እንደዚህ አይድል የሆነ ካሽ ባለበት አካባቢ ላይ እሱን ገንዘብ በቀጥታ ወደ ኢኮኖሚው ስርዓት የማስገባት ስራ ላይ ከፍተኛ ሚና አላቸው። ተቀጥሬ ኮንስትራክሽን ላይ ሰራ ነበር። ከዛ በኋላ ግን ምንድነው የራሴን ስራ መስራት ፈልግ ስለነበረ እንዴት ብዬ ነው መውጣት ያለብኝ ከዛ ከገጠር ስራ የሚለው ሁሉ ጊዜ ያሳስበኝ ያስጨንቀኝ ስለነበረ የዛኔ ደግሞ የግል ወጪዎች ዝም ብለሽ የራስ ስራ መጀመር ሁሉ ጊዜ ፍራቻው ስላለ የተለያየ ወጪ ስላለብሽ በምን ከበር አደርገዋለሁ የሚል ጭንቀት ስለነበረብን ፍራቻም ስለነበረብን ያን ነው ወደ አሚጎስ እንደመጣ ያደረገኝ። ከአሚጎስ ጋር ከተዋወቅኩኝ በኋላ ከቅጥር ህይወት ወደ ራሴ ስራ ማማተር ነው የጀመርኩትና ብድር ማግኘት የምችልበትን ሁኔታዎች በማመቻቸት ከትንሽ ብድር ጀምሮ አሁን ላይ እነዚህ ማሽኖች ተገዝተው ስራ መስራት እስከሚችልበት ጊዜ ድረስ ተጠቅሜያለሁ ማለት ነው። የሚመለከቱት ፌስታል የተጠቀምንበት ቆሻሻ ነው። ከማህበራት እንገዛቸዋለን። ከዛ በኋላ እኛ የምናደርገው ይህንን አጽድተን ሪሳይክል ማሽን ላይ ወስደን ሪሳይክል በማድረግ ወደ ጥሬ ዕቃነት እንቀይረዋለን። ያንን ወደ ጥሬ ዕቃነት የተቀየረውን ፌስታል ይህንን የሚመስል ኮንዲት እናመርትበታለን ማለት ነው።